አርግሻለሁ። yes በእውነት በጣም ደስ ይላል። ሁለቱም ስንት ጊዜ ጸሎት የተሰማ? አዎ ጸሎት የሰማ የኔ ልዕልት፣ የምትፈልጊው ነገር ካለ ሳትሳቀቂ ጠይቂኝ። እሺ? አይ ምንም አልፈልግም። እሺ ሐሳብ እንዳይገባሽ ኤርሚ፣ የምትፈልጊው ነገር ካለ ሁሉንም ለኔም ንገሪኝ። አይ እሺ ምንም አያስፈልግም። በጣም አመሰግናለሁ። ነገ በጠዋት ሆስፒታል ሄደን የልጁን ደህንነት ቼክ እናደርጋለን። ለምን? የራሱ ምንም የልጄን ደህንነት በደንብ መከታተል አለብን አይደል? እኔ ቆንጆ። አዎ ልክ ነህ። በጠዋት እንሄዳለን። የልጁ ደህንነት እኔም ስለሚያሳስበኝ አብሬያችሁ እሄዳለሁ። አረ አይ እሺ፣ እንዲህ ስትጨነቅ ለሚያይ እኮ የልጁ አባት አንተ ነው የምትመስለው። ያልኩት ስላልጠጣው ነው ትን ያላለኝ። ወንድሜ ነገሩን ያውቃል እንዴ? እባክህ መቀለዱ ነው። ወንድሜ እኮ ቀላ አያውቅበትም። አስደነገጠኝ እኮ እንዴ! በጣም እንጂ እኔ ቆንጆ የልጅ አባት አርግሽ ደስ ልታሰኝ ነው አይደል? ምን ነው የተከፋሽ ትመስያለሽ? ፖለቲካ ነው እንዲያረግዝ። አይ እንዴው ጃንቆ ወዛገብች። አይዞሽ ከዚህ በኋላ ነው ያለውሽ፣ አትጨነቂ። ኦ ማይ ጋድ ዛሬ በጊዜ መጣሽ። እሺ ነው ደግሞ ምን ምን ነው ባልየው በሰላም ነው? ወራ ባልየው አዎ ያ የጀመርኩት የውጭ ፕሮሰስ ሳይሳካ አይቀርም። በቅርብ ከሀገር እወጣለሁ። ወይ በጣም ደስ ይላል። ዋው ደስ ይላል። እንኳን ደስ አለ። እውነት በጣም ነው ደስ ያለኝ ከስንት ጊዜ በኋላ። ነገ ጠዋት ሄጄ የወረቀት ስራዎችንና የጤና ምርመሬን ቼክ አደርጋለሁ። አንተ ሆስፒታል ይዘሃት ሂድ። ጤናንማ ቼክ አድርግ። አታስብ፣ እኔ አለሁኝ። ችግር የለውም ከሱ ጋር ሄዳለሁ። ወራ በቃ እንደዛ ከሆነ አሁን ገብተን አረፍን ብለህ አንተም ሳይመሽብህ በጊዜ ወደ ቤት ግባ። ምንድነው ነገሩ? ምንድነው? በረዱ ውጡ ውጡ ውጣ። ምንም አልገባኝም። ምንድነው ነገሩ? ኧረ ተያይዛችሁ ውጡልን።